ከቃል ኪዳን ውጪ የሆነ ግንኙነት በሰውም በእግዚአብሔርም ዘንድ እጅግ አጸያፊ ነው። ቃሉ በጣም ከባድ ቢሆንም እንግዲህ በዚህ ቪዲዮ መጠቀሜ ተገቢ ይሆናልና እንድጠቀመው ፍቀዱልኝ። ሰው ከቃል ኪዳን ውጪ ግንኙነትን ሲያደርግ አመንዝራነት ብለን እንጠራዋለን። አንድ ቃል ኪዳን ነው አይደለም ከአንድ ሰው ጋር ሊኖረን የሚችለው። ሌላ ቃል ኪዳን ከሌላ ሰው ጋር ማድረግ ስንፈልግ ወይም ደግሞ ከቃል ኪዳን ውጪ ህይወትን መኖር ስንፈልግ አመንዝራነት ተብሎ ይጠራል። ከእግዚአብሔርም ጋር ልክ እንደዚሁ ነው። እግዚአብሔር የቃል ኪዳን አምላክ ነው። እኛን የሰው ልጆችን መገናኘት የሚፈልገው በቃል ኪዳን ነው። ከፍጥረት ጀምሮ ብዙ የተለያዩ ኪዳኖችን ሰጥቷል እግዚአብሔር ለሰው ልጆች። እንኳን ለሰው ልጆች ለፍጥረት እንኳን ኪዳንን ሰጥቶ በዛ ኪዳን ሲገናኛቸው ትመለከታላችሁ። ለምሳሌ ኤርምያስ 33 ላይ ከፀሐይና ከጨረቃ ጋር ያደረኩትን ኪዳን ማፍረስ ብትችሉ ይላል፣ ከሌዋውያን ወይንም ከካህናት ጋር ያደረኩትን ኪዳን ደግሞ ማፍረስ ትችላላችሁ ይላል። ስለዚህ ለሌዋውያን ለካህናት የሰጣቸው ኪዳን አለ፣ ለፀሐይና ለጨረቃ የሰጣቸው ኪዳን አለ። ከኤደን ገነት ጀምሮ ደግሞ የኤደን ገነት ኪዳን ብለን የምንጠራውን ኪዳን ከሰው ልጆች ጋር አድርጓል። ከውድቀት በኋላ ደግሞ ለአዳምና ለሔዋን ኪዳንን ሰጥቷቸዋል። ለቃየን ኪዳንን ሰጥቷል። ለአብርሃም፣ ለኖህ የተለያዩ ኪዳኖች እግዚአብሔር አሉት። በዋነኝነት አሁን መመልከት ያለብን ደግሞ ለዚህም ቪዲዮ ዋና ምክንያት የሆነው ብሉይ ኪዳን ብለን በተለምዶ የምንጠራውን የሙሴን ኪዳንና የክርስቶስ ኢየሱስን አዲስን ኪዳን ነው። ምክንያቱም ሰዎች ሳያውቁት በሁለቱም ኪዳኖች እግዚአብሔርን መገናኘት ይፈልጋሉ። ይሄ ደግሞ አመንዝራነት ተብሎ ይጠራል። የሚገርማችሁ በሁለቱ ኪዳኖች እግዚአብሔርን መገናኘት የሚፈልግ አዲሱን ኪዳን ከብሉይ ኪዳን ጋር ቀላቅሎ እግዚአብሔርን ማግኘት የሚፈልግ ሰው ከሁለቱም ተለይቶ ይወድቃል። እግዚአብሔርን ፈጽሞ ሊያገኘው አይችልም። መዳንም ሆነ መጽደቅ አይችልም። ብዙዎች ግን ሳያውቁ ይህንን በደል እየሰሩ ነው። እግዚአብሔር በዚህ ጉዳይ ምን አይነት ጽኑ አቋም እንዳለው የምታውቁት ገላትያ ምዕራፍ 4ን ስታነቡ ነው። ሁለት ሴቶች አሉት ወይንም ሁለት ሚስቶች አሉት አብርሃም ይላል። አንደኛዋ አጋር ነች፣ ሁለተኛዋ ደግሞ ሳራ ነች። ይህቺ አጋር ብሉይ ኪዳንን ወይንም ደግሞ የሙሴን ኪዳን ትወክላለች። ሰዎች ከዚህ ቀደም እግዚአብሔርን መገናኘት የሚችሉት በዚህ በብሉይ ኪዳን መሰረት ነበረ። አሁን ደግሞ ሳራ የተባለችው አዲሱን ኪዳን ትወክላለች። ሰዎች እግዚአብሔርን መገናኘት ያለባቸው በዚህ በአዲሱ ኪዳን ነው ይልና ሁለቱን ኪዳኖች ያስቀምጣቸዋል። ከዛ ዝቅ ይልና አንድ ነገር ይናገራል። የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት ይላል። ምን ማለት እንደሆነ ታውቃላችሁ? ባሪያይቱ ብሎ የጠራው ኪዳኑን እንደሆነ እንዳትረሱ። ይሄ ኪዳን የሚከተሉትን ሰዎች ውርስ ላይ እንዲደርሱ ስለማያደርጋቸው ኪዳኑን ብቻ አይደለም የማስወግደው አለ እግዚአብሔር። ያንን ኪዳን መከተል የሚፈልጉትን ሰዎችንም አብሬ ከኪዳኑ ጋር አስወጣቸዋለሁ፣ ወራሽ መሆን አይችሉም ይላል። እግዚአብሔር መቀበል የሚችለው በዚህ በአንዱ ኪዳን ብቻ የመጡትን ሰዎች ነው። በክርስቶስ ኢየሱስ በሆነው በደም ኪዳን የመጡትን ሰዎች። እነኚህ ሁለት ኪዳኖች ምን ብለው ነው የሚያስተምሩት? የሙሴ ኪዳን ሰው መጽደቅ የሚችለው በስራ ነው ብሎ ያስተምራል። አዲሱ የክርስቶስ ኢየሱስ ኪዳን ደግሞ ሰው መጽደቅ የሚችለው በአንድ ነገር ብቻ ነው። ያለ ሕግ ስራ በእምነት ብቻ ይጸድቃል። እንግዲህ ስለ መዳን ማውራት የምንችለው ከጽድቅ በኋላ ነው። ወዳጆቼ እንድታውቁ የሚያስፈልገው ነገር ይሄ ነው። አንዳንድ ሰዎች ድነሃል ወይ ብላችሁ ስትጠይቋቸው አዎ ድኛለሁ ይሏችሁና ጸድቀሃል ወይ ብላችሁ ስትጠይቋቸው አይ መጽደቄን ግን አላውቅም ገና ይሏቸዋል። ሰው ካልጸደቀ ፈጽሞ እንዳልዳነ እወቁት። እንግዲህ አንድ ሰው በክርስቶስ ኢየሱስ ያለውን አዲሱን ኪዳን ከዚህ ከብሉይ ኪዳን ወይንም ደግሞ ሀጋር ተብላ ከተጠራችው በምሳሌነት ማለት ነው ከዚህ ኪዳን ጋር መደመር ከፈለገ ይላል ገላትያ ምዕራፍ 4 የባሪያይቱ ልጅ ከጨዋይቱ ልጅ ጋር አብሮ ስለማይወርስ ኪዳኑንም ልጇንም ወይንም የኪዳኑን ተከታዮችንም አብሬ ያስወጣለሁ ይላል እግዚአብሔር። ስለዚህ ገላትያ ምዕራፍ 5 ላይ ሐዋርያ ጳውሎስ ምን ብሎ ይቀጥላል? እናንተ በሕግ ልትጸድቁ የምትፈልጉ ሰዎች አንድ ነገር ልንገራችሁ አለ። በክርስቶስ ኢየሱስ ኪዳን ካመናችሁ በኋላ በአዲሱ ኪዳን በደሙ ኪዳን ካመናችሁ በእምነትና በጸጋው ኪዳን ብቻ ካመናችሁ በኋላ ስራን ደምሬ ስራን ጨምሬ እድናለሁ ብላችሁ የምታስቡ እምነት ሲደመር ስራ እኩል ይሆናል ጽድቅ ብላችሁ የምታስቡ ሰዎች አንድ ነገር ልንገራችሁ ይላቸዋል። ከክርስቶስ ኢየሱስ ተለይታችሁ ከጸጋው ወድቃችኋል። በሕግ ስራ መጽደቅ የምትፈልጉ እናንተ ክርስቶስ ምንም ነው የማይጠቅማችሁ። ሁለቱንም ኪዳን አዳብላችሁ ደምራችሁ መኖር ነው አይደል የምትፈልጉት? አዎ ሁለቱም የላችሁም። ከክርስቶስ ኢየሱስ ተለይታችሁ ወድቃችኋል ይላቸዋል። በጣም ትልቅ ጥንቃቄ ይፈልጋል ይላል መጽሐፍ ቅዱስ።
ምን ማለት እንደሆነ ልንገራችሁ። ለምሳሌ አንድ ሰው 2 ሚስቶችን ነው ማግባት የምፈልገው፣ ከሁለቱ ሚስቶች ጋር ኪዳን እንዲኖረኝ እፈልጋለሁ ቢል ይሄ ሰውዬ ማንን ነው የሚወደው ብዬ በጠይቃችሁ መልሳችሁ ምንድን ነው? ይሄ ሰው ማንንም አይወድም፣ ራሱን ብቻ ነው የሚወደው። የራሱን ምኞት ብቻ ነው መከተል የሚፈልገው። ከሁለቱም ጋር ዝሙት እያደረገ ነው። ለአንዱም የተሰጠ አይደለም። ከእግዚአብሔርም ጋር ያለን ኪዳን ልክ እንደዚሁ ነው። በስራ ሕግም እንጸድቃለን፣ በእምነት ሕግም እንጸድቃለን ብለን የምንሄድ ከሆነ ሁለቱንም ኪዳን እየተከተልን አይደለንም። በዚህም ኪዳን ላይ እያመነዘርን ነው፣ በሌላኛውም ኪዳን ላይ እያመነዘርን ነው። ስለዚህ ወዳጆቼ ወይ በእምነት ነው ልትጸድቁ የምትችሉት ወይ በስራ ነው ልትጸድቁ የምትችሉት። በስራ ጽድቅን የሚከተሉ ሰዎች ደግሞ አንዳቸውም ሊጸድቁ እንደማይችሉ መጽሐፍ ቅዱስ ይናገራል። ስለዚህ አንድ አማራጭ ነው ያላችሁ። በእምነት ብቻ እግዚአብሔር ሊያጸድቀኝ ይችላል ወይ የሚለውን ጥያቄ መልሱን አግኝታችሁ መርምራችሁና አውቃችሁ ይህንን የእምነት ጽድቅ ብቻ ነው መከተል የሚያስፈልጋችሁ። ሐዋርያ ጳውሎስ እኔ የእምነትን ጽድቅ ነው መከተለው ይላል። ወዳጆቼ አብርሃም ምን አገኘ ይላል ሮሜ ምዕራፍ 4 ላይ በስራ አልጸደቀም፣ ነገር ግን በእምነቱ ብቻ ጸድቋል። በስራ ጸድቆ ቢሆን የሚመካበት አለው። ነገር ግን እንደዛ አይደለም። ሰው ያለ ሕግ ስራ በእምነት ብቻ እንዲጸድቅ እንቆጥራለን። አብርሃም በእግዚአብሔር አመነ፣ ጽድቅ ሆኖ ተቆጠረለት። ያለ ስራ? አዎ ያለ ስራ። አሁን ሰዎች እንደዚህ ስናነሳ ኃጢአት የሚባለው ነገር እንዴት ነው የሚፈታው ታዲያ? የሙሴን ሕግ ከጣልነው አትስረቅ፣ አትዘሙት፣ አትመኝ የሚሉትን ነገሮች በጠቅላላ ከጣልናቸው ያለ ልክ ኃጢአተኝነት አይመጣም ወይ ብለው ይናገራሉ። ነገር ግን ሐዋርያው ጳውሎስ የሚያስቀምጠው መከራከሪያ ምን እንደሆነ ታውቃላችሁ? ሕግ እኮ ከመምጣቱ በፊት ኃጢአት አለ። ሕግ ከመጣ በኋላ ደግሞ የኃጢአት ችግር አልተፈታም። ይልቁም ሮሜ ምዕራፍ 7 ላይ መጽሐፍ ቅዱስ እንደሚናገር ያለ ልክ ኃጢአተኝነት ነው የተገለጠው። ኃጢአት ምን እንደሆነ ሕግ ይነግረን ይሆናል እንጂ ኃጢአትን መተው የምንችልበትን ኃይል ጸጋ አያካፍለንም። ምን ማለት እንደሆነ ተመልከቱ። ለምሳሌ አትዋሽ ሲል እንግዲህ ውሸት ኃጢአት መሆኑን ሕግ እየገለጠልን ነው። በዚህ ጥሩ ነው። አትመኝ የባልንጀራህን ቤት ሲል መመኘት ኃጢአት እንደሆነ እየገለጠልን ነው። ነገር ግን መመኘት እንዳንችል የሚረዳን ነገር የለም። ሕግ ከመጣም በኋላ ይላል ሐዋርያው ጳውሎስ ያለ ልክ ኃጢአተኛ እንደሆነ አደረገኝ እንጂ ኃጢአትን እንድተው አልረዳኝም ይላል። ታዲያ ኃጢአትን የምንተውበት መንገድ ምንድን ነው? ከዳንን በኋላ ነው ስለዚህ ነገር ማውራት የምንችለው። አስቀድሞ መጽደቅ ያለው በሁለተኛው በእምነት ብቻ እንደሆነ ካወቃችሁ በኋላ እንግዲያው የኃጢአትን ጉዳይ እንዴት ነው መፍታት የምንችለው? ቀጥሎ የሚመጣ ጥያቄ ነው። ሐዋርያው ጳውሎስ ደግሞ ገላትያ ምዕራፍ 5 ላይ ያብራራዋል። ስጋ በመንፈስ ላይ መንፈስን በስጋ ላይ ይቋወማሉ። ስለዚህ ምንድን ነው ማድረግ ያለብን ይላል። በመንፈስ የምትመሩ ከሆነ ከሕግ በታች አይደላችሁም። ኃጢአት እንድትገዙለት ማስገደድ አይችልም። እናንተ በክርስቶስ ኢየሱስ ለሕግ ስለሞታችሁ ስጋችሁ በኃጢአት እንድትገዙ ሊያስገድዳችሁ ፈጽሞ አይችልም። ስለዚህ በመንፈስ መመራት ትችላላችሁ። በጽድቅ መገዛት ትችላላችሁ። ከጸጋ በታች ከሆናችሁ ኃጢአት አይገዛችሁም። ከሕግ በታች ከሆናችሁ ብቻ ነው ኃጢአት የሚገዛችሁ። ስለዚህ የሕጉን ኪዳን ተዉትና መዳንም መጽደቅም የሚቻልበት አንድ መንገድ ብቻ ነው፣ የክርስቶስ ኢየሱስ አዲሱ ኪዳን። ይህንን ተቀበሉ። በእምነት ብቻ ጸድቃለሁ ካላችሁ በኋላ የምትገዙለት ኪዳን ምን ያደርጋችኋል? ጸጋን ያካፍላችኋል። በጽድቅ መኖር የምትችሉበትን መንፈስ ቅዱስ ይሰጣችኋል ብሎ ይናገራል። ነገር ግን የጸጋን ኪዳን ከሙሴ ሕግ ጋር መደመር የምትፈልጉ ሰዎች፣ ጸጋ ሲደመር ስራ እኩል ይሆናል ጽድቅ ብላችሁ የምታስቡ ሰዎች፣ እምነት ሲደመር ስራ እኩል ይሆናል ጽድቅ ብላችሁ የምታስቡ ሰዎች ከእግዚአብሔር ጸጋ ተለይታችሁ፣ ከክርስቶስ ጸጋ ተለይታችሁ ወድቃችኋል። ፈጽሞ መዳን አትችሉም ይላል። የመዳን ጉዳይ ነውና ጥንቃቄ ይፈልጋል። አንዳንድ ሰዎች ከዳኑም በኋላ ወደ ብሉይ ኪዳን የሚመለሱ ከሆነ ከደህንነታቸው እንደተመለሱና ደህንነታቸውን እንዳጡት እወቁ ብሎ ነው ሐዋርያ ጳውሎስ የሚያስተምረው። ስለዚህ ተጠንቀቁ ለማለት ነው። ተባረኩ።